ሰሞኑን ቲክቶክ ላይ ሲወራው ስለነበረው ስለ በዘር አፕ ሰምታችሁ የምታውቁ ከሆነ እንግዲህ አፑ ላይ ገንዘብ መስራት እንደምትችሉ ከቤታችሁ ሆናችሁ ላይክ ግዴታ እንደ ኦንላይን ስራ ሰዓት ወስዳችሁ ምናምን ሳይሆን በትርፍ ሰዓታችሁ እንደ ሳይድ ሀስል የምትሰሩበት አፕሊኬሽን መሆኑን ሰምታችኋል ይመስለኛል። ካልሰማችሁ ደግሞ ምን አይነት አፕሊኬሽን እንደሆነ እና እንዴት አድርጋችሁ ገንዘብ መስራት እንደምትችሉ በዚህ ቪዲዮ ሙሉ ስቴፖቹን አሳያችኋለሁ። እናንተ የሚጠበቀው ሙሉ ቪዲዮ ማየት ነው እና ላይክ ይሄ አፕሊኬሽን የውሸት ምናምን ከመሰላችሁ እንደ ሌሎቹ ይሄ በጣም የሚለይ አፕሊኬሽን ነው። በዘር አፕ ቤዚክሊ ቲክቶክ ሆኖ የሚለያዩት ቲክቶክ ሆኖ እኛ ሀገር የሚከፍል ነው። ገባችሁ? ላይክ ቲክቶክ እኛ ሀገር የፈለጋችሁትን ቪው ብታገኙ አይከፍላችሁም። ነገር ግን የኛው አፕሊኬሽን ግን ላይክ በሀገር ምናምን ሳይመርጥ እኛ ሀገር ላይ በስትክክል እየከፈለ ይገኛል። ብዙ ሰዎችም ገንዘብ እያወጡበት ይገኛል። እሱንም ሰምታችኋል ብዬ አምናለሁ። እና ካልጀመራችሁ እንዴት አድርጋችሁ እንደምትጀምሩ ነው ማሳያችሁ ማለት ነው። ሙሉ ስቴፖቹን ተከታተሉ። በመጀመሪያ ፕሌይ ስቶር ላይ ነው የምትገቡት። በቀላሉ ማውረድ ከፈለጋችሁ ወይም ደግሞ ባዮ ላይ ያላችሁ ሊንክ ስነኩት ወደ አፕ ይወስዳችኋል። በዘር ብላችሁ ሰርች ስታደርጉ ሎጎ ይመጣላችኋል። እሱን መርጣችሁ መክፈት ነው በቀላሉ። ከዛ ኢንስታል ታደርጉታላችሁ። እኔ ኮንቲኒው ዊዝ ጉግል የሚለው ለበሱ ለመክፈት ሞክሬ ነበር። እሱ በጣም ቀላል ስለሆነ ነገር ግን ላይክ እንደራሱ እንደቻለ ብራውዘር ነገር ነው መሰለኝ። ከእንደገና ኢሜይላችሁ ሳይን ኢን አድርጉ ይላችኋል። እኔ ሪከመንድ ማድረጋችሁ ገና እንደዚህ ጣጣ ውስጥ ከመገቡ ክሬት አካውንት የሚለውን ብቻ ነካችሁ ወደ ኢሜይልና ፓስወርድ ሎጊን አካውንት መክፈት ነው ማለት ነው። ኢሜይላችሁን ካስገባችሁ በኋላ ፓስወርዳችሁን ታስገባላችሁ። ላይክ ቲክቶክ አካውንት ከፍታችሁ የምታውቁ ከሆነ ይሄ በጣም ቀላል ነው እና ከዛን ካስገባችሁ በኋላ ኔክስት የሚለውን ስትነኩት ኮድ ይላካል ኢሜይላችሁ ላይ። ከዛን ኮዱን አውጥታችሁ ማስገባት ነው። በጣም ቀላል ነው ፕሮሰሱ ማለት ነው። ይሄንን ካለፋችሁ በኋላ የሚመጣው ስቴፕ ደግሞ ቹዝ ዩር ስፖርት የሚል አለ። ያው በብዛት የሚታወቀው እኛ ሀገር ፉትቦል ነው። በአሁኑ ሰዓት ቫይራል እየወጣ ያለው በዚህ አፕ ላይ በፉትቦል ዘርፍ ስለሆነ ፉትቦል የሚለውን ትመርጡታላችሁ ማለት ነው። ምክንያቱም የተሻለ እሱ ነው ብዬ ስለማስብ ፉትቦል የሚለውን ከመረጣችሁት በኋላ እዚህ ጋር ዩዘር ኔማችሁን አሪፍ የሆነ ዩኒክ ዩዘር ኔም ብትመርጡ ይመረጣል። ምክንያቱም ዩኒክ ዩዘር ኔም ይዛችሁ ሜቢ አሁን ልብ ብላችሁ ካያችሁ ቴሌግራም ላይ የዩዘር ኔሞች በደንብ ይሸጣሉ። ገባችሁ አይደለ? አሪፍ የሆነ ዩዘር ኔም ከያዛችሁ ወይም ደግሞ የሆነ ካምፓኒ ዩዘር ኔም ቀድማችሁ ከያዛችሁ የሆነ ቀን ላይ መሸጣችሁ ይቀርብ እና እንደዚህ አይነት ዩዘር ኔም ብትይዙ ይመረጣል ባይ ነኝ። ወይም የራሳችሁን የሚችል ብራንድ ዩዘር ኔም መያዝ ትችላላችሁ። ጀስት እንደ ኦፖርቹኒቲ እየነገርኳችሁ። ከዛን ኔክስት የሚለውን ትነኩታላችሁ ማለት ነው። ከዛን ጾታችሁ ትመርጣላችሁ። ኔክስት ላላችሁ እድሜያችሁን ትሞላላችሁ። ከ18 በላይ ብታደርጉት ይመረጣል። ከዛን ከሞላችሁ በኋላ ፕሮፋይል በኋላ ማድረግ ትችላላችሁ። እዚህ ጋር ግን ሪፈራል ኮዳችሁን ማስገባት ግዴታ ነው። ምክንያቱም ላይክ ግዴታ አይደለም ግን ቦነስ ለማግኘት ከፈለጋችሁ የኔ ሪፈራል ኮድ ብታስገቡ ቦነስ ታገኛላችሁ ማለት ነው። ቦነሳችሁ በመጠቀም ለዊዝድሮል ሊሚታችሁ ትቀርባላችሁ። ስለዚህ እሱን በማስገባት መቀጠል ትችላላችሁ። እሱን ካስገባችሁ በኋላ ኔክስት የሚለውን ስትነኩት ወደ ዌልካም ፔጅ ይወስዳችኋል ማለት ነው። ሃፍ ጆይን ቪያ ኢንቫይት ይላችኋል ማለት ነው። ስለዚህ ፖይንት ቦነስ ይሰጣችኋል ማለት ነው። ቦነሳችሁን አግኝታችሁ ኔክስት የሚለውን ትነኩታላችሁ ማለት ነው። ኔክስት የሚለውን ከነካችሁት በኋላ እንግዲህ ወደዚህ ወደ አፑ ይወስዳችኋል። እንደምታዩት እንደ ቲክቶክ ነው። ዳሽቦርዳችሁ ላይ የሚወስዳችኋል። ስለዚህ የአፕሊኬሽን በደንብ ግልጽ አድርጌ ዩቲዩብ ላይ ቪዲዮ ሰራላችኋለሁ። ዩቲዩብ ላይ የምሰራላችሁ ቪዲዮ በደንብ አብራርቼ ነው ላይክ ምክንያቱም በውስጡ ጀስት እንደ ቲክቶክ ነገር ብቻ አይደለም፣ ብዙ ነገር የያዘ ነው። ስለዚህ ብዙ ቲክቶክ ላይ እንደዚህ ስለማይም የፈጠነ ይሄንን ጨርሼ ያኛውን ደግሞ ዩቲዩብ ላይ ሰራላችኋለሁ ማለት ነው። ያው እንግዲህ በቀላሉ እንደዚህ አድርጋችሁ አካውንታችሁ መክፈት ትችላላችሁ ማለት ነው። ሶ እዚህ ዌብሳይት ላይ እዚህ አፕሊኬሽን ላይ በሶስት አይነት መንገድ መስራት ትችላላችሁ ማለት ነው ገንዘባችሁ። መጀመሪያው እንደሚታወቀው ቪዲዮ አፕሎድ በማድረግ ነው እና በቪው ነው። 1000 ቪው ራሱ ታገኙ አሪፍ ገንዘብ ይሰጣችኋል ማለት ነው። እና ያን ቪውዎችን አኩሙሌት በማድረግ ማውጣት ትችላላችሁ። በሁለተኛ ደረጃ ላይ ያለው ደግሞ ሰው በመጋበዝ ወይ በኢንቫይት ነው። በጣም ቀለል ያለ መንገድ ነው ያለው። ሰዎችን መጋበዝ የታወቀ ነው። ከድሮም ጀምሮ ብዙ ገንዘብ የሚያስከፍለው ሰዎችን ኢንቫይት በማድረግ ምናምን። ነገር ግን እዚህ ላይ ኦፖርቹኒቲያችን ምንድነው? ሰዎችን በመጋበዝ ብቻ ሳይሆን ቪዲዮዎችን በመስራት ጭምር መስራት እንችላለን ማለት ነው። እና ያም አሪፍ የሆነ ፕሮፊት አለ እና እንደዛ አድርጋችሁ ገንዘባችሁ መስራት ትችላላችሁ። ሶስተኛው ደግሞ ሁለቱንም በአንድ ላይ መስራት። ሁለቱንም በአንድ ላይ የምትሰሩ ከሆነ ይበልጥ ገንዘባችሁን በከፍ አድርጋችሁ ማውጣት ትችላላችሁ። ዳሽቦርድ ፕሮፌሽናል ዳሽቦርድ የምትለዋ ባላንስ እሷ ናት ማለት ነው የምትሆናችሁ። ኖ ቪው ኖ ሪፈራል ይላል። ምክንያቱም አዲስ አካውንት ስለከፈትኩ ነው። ቪዲዮ በለቀቃችሁ ሰው በጋበዛችሁ ቁጥር ባላንሳችሁ እዛች ጋር ነው እየጨመረ የሚመጣው እና በፈጠነ ማውጣት ትችላላችሁ። የምታወጡትም ደግሞ አካውንታችሁ ቬሪፋይድ ሲሆን ነው። አካውንታችሁ ቬሪፋይድ የምታደርጉት ደግሞ አትሊስት ከ10 ፖስት በላይ ስትፖስቱ እንትን ይሰጣችኋል፣ ፎርም ይሰጣችኋል። ሪኩዌስት አድርጉ ቬሪፊኬሽን ይላችኋል። ቬሪፊኬሽን ትጨርሳላችሁ። ቬሪፋይድ ስትሆኑ
ሪኩዌስት አድርጋችሁ ዊዝድሮዋላችሁን በክሪፕቶ ከረንሲ ዋሌታችሁ አውጥታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በጣም ቀለል ያለ ነው። በሚቀጥለው ቪዲዮዎች ደግሞ በደንብ አብራርቼ እመጣላችኋለሁ ማለት ነው። በአሁኑ ግን ይህን ያህል ካልኳችሁ በቂ ነው። እናንተ የሚጠበቅባችሁ አሁን ገብታችሁ አካውንታችሁ ከፍታችሁ ቪዲዮ በመልቀቅና ሰው በመጋበዝ በደንብ አድርጋችሁ መስራት ትችላላችሁ። ሰው ለመጋበዝ ደግሞ በጣም ቀላል ነው። ከላይ እንደምታዩት 3 በተን ነክታችሁ ኢንቫይት የምትለውን ትነኩታላችሁ። ከዛን የሊንካችሁ ኮፒ አድርጋችሁ ለሰው ያላካችሁ ቁጥር በቀላሉ ኢንቫይት ማድረግ ትችላላችሁ። ፖስትም ስትፖስቱ እንደ ቲክቶክ ነው። ከቲክቶክ የለየው ነገር የለም። ስለዚህ እንደዛ አድርጋችሁ ገንዘባችሁ መስራት ትችላላችሁ ማለት ነው። በቀጣይ ቪዲዮዎች እስክንገናኝ ድረስ ፒስ አውት።